ቤንጃሚን ሴስኮ ወይስ ጊዮኮሬሽ ወደ አርሰናል? ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ነው። አሁንም የአርሰናልን ጉዳይ ወደ እናንተ ልናደርስ መጥተናል። አብሮነታችሁ አይለየን። ላይክ፣ ኮሜንት እና ሰብስክራይብ እንዲሁም ሼር ማድረጋችሁንም እንዳትረሱ። አርሰናል የአርቢ ላይፕዚጉን አጥቂ ቤንጃሚን ሴስኮን ለማስፈረም የሚያደርገውን ጥረት አጠናክሯል። እንደ አሰልጣኝ ሚካኤል አርቴታ ገለጻ ተጫዋቹን ወደ አርሰናል የማምጣቱ ሂደት ከግንቦት ወር መጀመሪያ አንስቶ በልዩ ትኩረት እየተሰራበት ነው። ስካይ ስፖርት እንደዘገበው በመጪው የውድድር ዘመን ቤንጃሚን ሴስኮ በአርሰናል የዋንጫ ማሳካት ሂደት ላይ ትልቅ ተጽዕኖ ይፈጥራል ተብሎ በክለቡ ታምኖበታል። ተጫዋቹ በተጠናቀቀ የውድድር ዓመት ለላይፕዚግ 21 ግቦችን ሲያስቆጥር 6 ደግሞ ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ይህም በአርሰናል ኢላማ ውስጥ እንዲገባ ካደረጉት ምክንያቶች አንዱ ነው ተብሏል። የእግር ኳስ ጋዜጠኛው ፍሎሪያን ፕላተንበርግ እንደሚለው አርሰናል ከአርቢ ላይፕዚግ ኃላፊዎች ጋር በሴስኮ ዝውውር ጉዳይ ላይ በጥልቀት እየተደራደረ ይገኛል። በዚህም የላይፕዚጉ ማርሴል ሻፋር እና የአርሰናሉ አንድሪያ ቤርታ በተከታታይ ንግግር እያደረጉ ሲሆን ጎን ለጎንም አርሰናል ሌሎች የአጥቂ አማራጮች ማየቱን እንዳላቆመ ጠቁመዋል። በተለይም ለቪክቶር ጊዮኮሬሽ ክለቡ ትኩረት ማድረጉን አንስቶ አርቴታ ግን ቤንጃሚን ሴስኮ ላይ እምነት እንዳለው በዘገባው አውስቷል። በተመሳሳይ የአጥቂ ፍላጎታቸውን ለማሳካት እየተንቀሳቀሱ የሚገኙት አርሰናሎች ሊዮሬ ሳኔን ከሙኒክ ለማስፈረም እንቅስቃሴ መጀመራቸውም ይታወቃል። አርሰናል በተሻለ አማራጭ በአጥቂና በክንፍ ተጫዋችነት ለሚያገለግል ተጫዋች ቅድሚያ የሚሰጥ መሆኑን ሳኔን እንደ አማራጭ እንዲያዩት ማስቻሉን የተዘገበው። ተጫዋቹ ከአርቴታ ጋር በማንቸስተር ሲቲ ቤት ጥሩ ግንኙነት ያለው መሆኑ ተጫዋቹ ወደ ኤሚሬትስ ከሚያመጡት ምክንያቶችም አንዱ ነው ተብሏል። ሆኖም ከዚህ ቀደም ስተርሊንግ በውሰት መጥቶ ያጋጠመው ሁኔታ ሳኔን እንዲያጋጥመው በመስጋት የደሞዝ ክፍያውም ከፍተኛ መሆኑና ሌሎች ተያያዥ ጉዳዮች ወደ አርሰናል የሚያደርገውን ዝውውር አጠራጣሪ አድርጎታል። በሌላ በኩል ከአርሰናል የአጥቂ ኢላማዎች አንዱ ደግሞ ኒኮ ዊሊያምስ ነው። የዝውውር ሁኔታው እየተገመገመ መሆኑም ተሰምቷል። አርቴታ በዝውውር ሂደቶች ላይ በሰጠው አስተያየት ካለፉት ችግሮቻችን ትምህርት በመውሰድ ቡድናችን ላይ ትልቅ ግንባታ ለማካሄድ እየሰራን ነው ብሏል። አሁን እያካሄድን ባለው እንቅስቃሴ ካሰብነው በላይ ስኬታማ እንደምንሆን አልጠራጠርም ያለው አርቴታ በጋራ እቅድ አውጥተንም ወደ ተግባር ገብተናል ሲል ተናግሯል። አሁን ላይ ምንጮች እንደሚሉት ከሆነ ቤንጃሚን ሴስኮ የዝውውር ዋጋው 92.5 ሚሊዮን ዩሮ ተጠይቆበታል። አርሰናል ለቪክቶር ጊዮኮሬሽ ወይስ ቤንጃሚን ሴስኮን ያስፈርም የሚለው ጉዳይ በብዙዎች ዘንድ አከራካሪ ሆኖ ይገኛል። የአርሰናል ደጋፊዎችና የእግር ኳስ ተንታኞች ሁለቱንም ተጫዋቾች የሚመዝኑበት ሁኔታ ይለያያል። ለምሳሌ ጊዮኮሬሽ ከሴስኮ በበለጠ ባለፉት ሁለት የውድድር ወቅቶች በተሳለፈባቸው ከ100 በላይ ጨዋታዎች ከፍተኛ ተሳትፎ አድርጓል። በዚህም በ1 ለ1 የጨዋታ ንጻሬ የጎል አስተዋጽኦ ጊዮኮሬሽ የተሻለ አስተዋጽኦ አበርክቷል። ከዚህ በተቃራኒ የጊዮኮሬሽ ተቺዎች ደግሞ የሚያነሱት ተጫዋቹ ይህንን ስኬት ያመጣው በፖርቹጊዝ ሊግ ነው። ስለዚህም እዛ ያሳየው ብቃት በፕሪሚየር ሊጉ በትክክል እንደተጠበቀው ላይሰራ ይችላል ይላሉ። በአንጻሩ ሴስኮ እንደ ጊዮኮሬሽ የጎል ተሳትፎ ቁጥሮች ከፍተኛ ባይሆንም በአርቢ ላይፕዚግ የተሻለ ውድድርን ያሳለፈ ሲሆን እድሜው ወጣት ከመሆኑ ጋር ተያይዞ ወደፊት አርሰናልን በተሻለ የእድገት ደረጃ የሚያገለግልበት እምቅ አቅም አለውም በሚል አስተያየታቸውን ይሰጣሉ። በዚሁ አውድ የሴስኮ ደጋፊዎች ሴስኮ በጥልቀት በመመለስ ኳስ ይቀበላል፣ ያቀብላል፣ የመከላከል ተሳትፎም ብዙ እንደሆነ ይናገራሉ። በዚህም ባሳለፈው የውድድር ዓመት ትልቅ አስተዋጽኦ ለክለቡ ለአርቢ ላይፕዚግ ማድረጉን ያነሱት የቁመቱ ርዝመትና የአየር ላይ ኳስ ላይ በጣም ጎበዝ ሆኖ በመከላከልን በማጥቃት ረገድ ያደረገው አስተዋጽኦ ከሚነሱለት ምክንያቶች አንዱ ነው። ይህ ጥንካሬውም አርሰናልን በፊት መስፈሩ አስፈሪ እንዲሆን ያስችሏል ነው የሚሉት።
በጠባብ ስፔስ መጫወት ይችላል የሚሉት ደግሞ ሌሎች ናቸው። ስፔስ ካላገኘ ኳስን በመያዝ እና ወደ ሌሎች በማጋራት እንዲሁም ስፔስ የመፍጠር የመጋጨትና በአካላዊ ብቃትና በጉልበት የሚገኙ እድሎችንም የማስፋት ደረጃው ከፍ ያለ መሆኑን ያነሳሉ። ጎበዝ ጭራሽ ነው። ባሳለፍነው የውድድር ዓመትም ከሚጠበቅበት በላይ በወጣትነት ዘመኑ ግቦችን አስቆጥሯል። ለአርሰናል የወደፊት ፕሮጀክት ትልቅ አቅም ይሆናልም ብለው ያነሳሉ። የስፖርቲንግ አጥቂ ጊዮኮሬስ ስለ ዝውውር ጉዳዮች ተጠይቆ በሰጠው አስተያየት አሁን ላይ ሆኜ ምንም አይነት አስተያየት ስለ ዝውውር ጉዳዮች መናገር አልፈልግም ማለቱ ይታወሳል። ስለ አርሰናል የዝውውር ጥያቄ መልስ ከመስጠት መቆጠቡም እንዲሁ። ትኩረት ማድረግ የምፈልገው በቀሩን ጨዋታዎች ላይ ነው ሲል የሚያስረዳ ሲሆን እየተሰሙ የሚገኙ መረጃዎችን እውነተኛነት ለማረጋገጥ የክረምቱን የዝውውር ወቅት መጠበቅ ይኖርብናል ብሏል። የክረምቱ የዝውውር ወቅትም ዛሬ መጀመሩ ይታወቃል። የስካይ ስፖርት ዘገባ እንደሚያመለክተው ለጊዮኮሬስ ዝውውር ከ83 ሚሊዮን እስከ 100 ሚሊዮን ዩሮ ከሚያቀርቡ ቡድኖች ጋር ለመነጋገር ስፖርቲንግ ዝግጁ ነው። በተጨማሪም ከ58 እስከ 70 ሚሊዮን ዩሮ ለሚያቀርቡ ቡድኖችም የስፖርቲንግ ደጅ ለድርድር ክፍት መሆኑን በዘገባው ተመላክቷል። ተጫዋቹ በፕሪሚየር ሊጉ በተለይም በቼልሲና አርሰናል ለዝውውር ከታጩ ጥቂት አጥቂዎች አንዱ ሲሆን ክለቦቹ የአጥቂ መስመር ቀዳሚ ኢላማቸው ጊዮኮሬስ መሆኑን መናገራቸውም ይታወሳል። ተጫዋቹ በተጨማሪም ከማንቸስተር ዩናይትድ ጋር ስሙ የተያያዘ ሲሆን ከቀድሞ አሰልጣኙ አሞሪም ጋር በጋራ የመስራት እድል እንደሚኖረውም ተዘግቧል። ጊዮኮሬስ በመጠናቀቅ ላይ በሚገኘው የውድድር ዓመት ለስፖርቲንግ ባደረጋቸው 57 ጨዋታዎች 63 ግቦችን ማስቆጠር ችሏል። ካስቆጠራቸው 63 ግቦች ውስጥ 39ን ያስቆጠረው በፖርቹጊዝ ሊግ በተጫወታቸው 33 ጨዋታዎች መሆኑ አጥቂው ያለበትን ትልቅ አቅም የሚያሳይ ነው። ውድ ተመልካቾች ተከታታይ የውድድር ዓመቶችን ከዋንጫ ውጪ የሆነው የአርቴታን ቡድን ወደ ዋንጫ ለማቅረብ ጊዮኮሬስ ወይስ ሴስኮ ጊዜ የሚመልሰው ጉዳይ ይሆናል።